ሰላም ጤና ይስጥልኝ። ውድና የተከበራችሁ የሪች ዩቲዩብ ፋሚሊዎች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ላይክ እና ሼር በማድረግ ይህንን ቪዲዮ አበረታቱኝ። ዛሬ በጣም የሚገርምና ተወዳጅ የሆነውን የጥብስ ፍርፍር ላጋራችሁ መጥቻለሁ። የጥብስ ፍርፍር ለመስራት እንግዲህ በዋነኛነት ደረጃ ያው ድስታችንን ዘይት፣ ሽንኩርት አድርገን አዘጋጅተናል። እናም እንግዲህ የጣርኩት ድስት ላይ ትንሽዬ ዘይት በማድረግ ጋል እስኪል ድረስ ጠበቅኩት። ከዛም ሽንኩርት ጋረድ አድርጌን የከተፍኩት በጣም ስለምወድ ነው እንደዛ አይነት አከታተፍ። እናም እንግዲህ በጋለው ዘይት ላይ ሽንኩርቱን አድርጌ ይሄው እያማሰልኩት ነው ለማብሰል ማለት ነው። የጥብስ ፍርፍር እጅጉን በጣም ተወዳጅ ጣዕሙም ደግሞ ለየት ያለ ነውና እንግዲህ ሙያ ሼር እንደራረግ ውዶችዬ ማለት ነው። በዚህ መልኩ እንግዲህ ሽንኩርቴን እያበሰልኩኝ ይገኛሉ ማለት ነው። ውድ ቤተሰብ እንግዲህ ፍርፍር የሚወድ ካለ በዚህ አጋጣሚ የፍርፍር ፍቅራችሁን በኮመንት አጋሩኝ ማለት ነው። ፍርፍር በማንኛውም አይነት ስታይል ቢሰራ እጅጉን በጣም ጣፋጭም ተወዳጅም ነው። እናም ሽንኩርቴን እንግዲህ በዚህ መልኩ እያበሰልኩት እገኛለሁ። ውድ ቤተሰብ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እናም እንግዲህ ብሬክ እያደረግኩኝ ያው ሽንኩርቱን እያበሰልኩት እገኛለሁ። ብራውን ከለርም እየያዘልኝ ነው እየበሰለ ስለሆነ በመቀጠል እንግዲህ ሊያዘጋጀውትን ስጋ ከሽንኩርትና ከዘይቱ ጋር አቀላቅላለሁ። በዚህ መልኩ ሚክስ አርገን እንግዲህ በደንብ አርገን ስራችንን እያጧጧፍን እንገኛለን። እንዴት እንደሚያምር አትጠይቁኝ፣ አይታችሁ መገመት አያቅታችሁም። እንግዲህ ይሄው በጥሩ ሁኔታ እየበሰለ ይገኛል ማለት ነው። በእርግጥ ሁላችንም የተለያየ የምግብ አሰራር ሙያ አለን ማለት ነው። ግን ደግሞ አንዳችን ከአንዳችን የምንማማረው ይኖራል። እንግዲህ ቲማቲም ተጠቅም ያለሁኝ እንግዲህ ከጥብስ ጋር ቲማቲምና ሽንኩርት ሲዋሃድ በጣም ደስ የሚል ቴስት ይሰጣልና ለዛም ቲማቲሙን በዚህ መልኩ ልክ እንደ ሽንኩርቱ ከትፌ አቀላቅያለሁ ማለት ነው። ብሬክ እያደረግኩኝ ያው እንዲበስልልኝ በመሀል ያው ድስታችንን እንግዲህ ማየታችን ግድ ነው። ከሁሉም ጋር አገናኘሁት። እስቲም ከሆነ በኋላ ልዩ የሆነ ሽታ አለው፣ ጣዕም አለው። ብቻ አትጠይቁኝ ውዶችዬ። እንደዚህ አምሮበት ተውቦበት እንግዲህ እየበሰለ ይገኛል። ፍርፍር እንደኔ የሚወድ ግን ማን ነው? ፍርፍር በጥብስ ብቻ ሳይሆን በማንኛውም አይነት መንገድ ቢሰራ ፍርፍር እጅጉን በጣም ተወዳጅነት ያለው ምግብ ነው። እናም ባገኛችሁት አጋጣሚ ምግብ እየሰራችሁ ለመመገብ ሞክሩ። በዚህ መልኩ እንግዲህ ምር ብሎበታል። ለከለር በርበሬ እጠቀማለሁኝ። የጥብስ ፍርፍር ላይ ለከለር በርበሬ እጠቀማለሁ። እንግዲህ በዋነኛነት ደረጃ ምግብን ፍርፍርንም ሆነ የተለያዩ ምግቦችን ሊያጣፍጥልን የሚችለው የምንጠቀማቸው ግብአቶች እናም ደግሞ ከቁሌት ነው። በደንብ አድርገን ግብአቶችን ልናቁላላቸው ይገባል ማለት ነው። እንግዲህ ግብአቶች ሲቁላሉ ጥሩ ቴስት ያመጣሉ። ዝም ብለን ጭምር የምናደርግ ከሆነ ደግሞ የቴስቱን ደብዛ ያጠፈዋል ማለት ነው። ለዛም እንግዲህ እኔ ስቴፕ ባይ ስቴፕ ነው እያበሰልኩት ያለሁት ማለት ነው። በርበሬውን እንግዲህ ከስጋ ከሽንኩርት ከዘይት ጋር ከቲማቲም ጋር አንድ ላይ ሚክስ አድርጌ በዚህ መልኩ ጥብስ እያደረግኩት እገኛለሁ ማለት ነው። እዩት እንዴት እንደሚያምር።
ሽታውን አትጠይቁኝ። በጣም ነው የሚጣፍጠው፣ በጣም ነው ደስ የሚለው። እናም እንግዲህ እዚህ ጋር ደርሷል ማለት ነው ስራችን። ዝንጅብል ጨምራለሁኝ። ፍሬሹ አይደለም ፓውደር ዝንጅብል አለኝ። በጣም ደስ የሚል ቴስት ስላለው ሁሌም ዝንጅብልና ነጭ ሽንኩርት ምግባችንን ስንሰራ ብንጠቀም እጅጉን በጣም አሪፍ ነው። ጥሩ ቴስት አለው። አብሬ ጥብስ አደረግኩት ማለት ነው። እንደምታዩት እንግዲህ ብሉኝ 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 ይላል። በነገራችን ላይ ከጾም በፊት የተሰራ ምግብ ነው። ከጾም በፊት እናም ነጭ ሽንኩርት ጨምራለሁ። ነጭ ሽንኩርት እኔ ከስር ማድረግ አልወድም። ከላይ ወይም ከላይ ሲሆን ብዙ ጊዜ ነጭ ሽንኩርት በጣም ጥሩ ቴስት ያመጣልናል። በእርግጥ ሁላችንም አሰራራችን የተለያየ ነው። ቢሆን ብዬ የምመክረው ግን ከላይ ከመሃል ቢደረግ እጅጉን በጣም ደስ የሚል ጣዕም ይኖረዋል ማለት ነው ለምግባችን። ከቅቤ የማይተናነስ ቴስት ነው ያለው ነጭ ሽንኩርት በነገራችን ላይ። በዚህ መልኩ እንግዲህ እጅጉን በጣም አምሮበት እየተጠበሰ ይገኛል ማለት ነው። እጅጉን በጣም እንግዲህ በዚህ መልኩ አሪፍ አድርጌ ግብአቶችን ጨማምሬ አንድ ላይ ጥብስ አድርጌ ጨርሼ ማጣፈጫ ቅመሞችን እየጨመርኩ ነው። አሁን ደግሞ ኮረሪማ እንግዲህ በማንኛውም ምግብ ላይ መጨረሻ አካባቢ ላይ ሲደረግ እጅጉን በጣም ደስ የሚያሰኝ ቴስት እና ምግባችንን ያጣፍጥልናል ማለት ነው። ምግብንም እንግዲህ ሊያጣፍጥ የሚችሉ ብዙ አይነት ቅመሞች አሉ። የሚመቹንንና የምንወዳቸውን ደግሞ ቅመሞች ብንጠቀም እጅጉን በጣም ደስ የሚል ቴስት ያመጣልናል ለምግባችን። በዚህ መልኩ እንግዲህ ምር ብሎበታል። ጨው አደርጋለሁ። ጨው ካደረግኩኝ በኋላ ሚክስ አደርግና ሁሉንም በዚህ መልኩ በአሪፍ ሁኔታ እንግዲህ ጥብስ ተከሽና እየተሰራች ነው። በስተ መጨረሻም እንግዲህ እንደዚህ ኩኖ አምሮበታል። ለብ ያለ ውሃ ትንሽዬ አደርግበታለሁ። ጥብስ ሳደርገው ምጥጥ አደረገብኝ መረቁንና ትንሽዬ ውሃ ጨመርኩበት ማለት ነው። ይህ እንግዲህ ያደረኩበት ውሃ አንድ ላይ ከተንተከተከ ከተዋሃደ በኋላ ያዘጋጀሁት እንጀራ አለኝ ማለት ነው። ከዛ መጨረሻ ላይ እንጀራውን አድርገን እናጠናቅቃለን። ለማዕድነት እንግዲህ እናቀርባለን ማለት ነው። አያችሁት እንዴት እንደሚያምር። ርዝመሪ ስለሌለኝ አላደረግኩኝም። እዚህ ላይ እንግዲህ መጨረሻ ላይ ርዝመሪ ጣል ቢደረግበት እንዴት እንደሚጥም በቃ ጠይቁኝ። ሆኖም ግን ሁሉንም ግብአቶች ጨምሬ ስለጨረስኩኝ አሁን ላይ ያዘጋጀሁትን እንጀራ በዚህ መልኩ እንግዲህ አደርጋለሁ ማለት ነው። የጥብስ ፍርፍር በሪች ቤት ይሄን ይመስላል። እንደምትወዱት ምንም ጥርጥር የለኝም። በይበልጥ ደግሞ ሰርታችሁ ተጠቀሙት። እንግዲህ ሙያ ይሄን ይመስላል። አሪፍና ደስ የሚል ተበልቶ የማይጠገብ የጥብስ ፍርፍር ነው ያጋራኋችሁ ማለት ነው። ከወደዳችሁት እንግዲህ ውዴታችሁን በኮመንት ሀሳብ አስተያየት ካላችሁም ደግሞ በኮመንት አጋሩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሪች ቻናልን አበረታቷት። አሪፍና ጥሩ ስራዎችን እንግዲህ ወደፊትም ይዛልን ትቀርባለች። ፍርፍር እንግዲህ በዋነኛነት ምግብን አይን ነውና የሚመገበው። ፍርፍር ስናፈረፍር በደንብ አድርገን ባናማስለው፣ እንጀራውን ካደረግን በኋላ በጣም ባናማስለው፣ ቃስ ብለን ተጠንቅቀን ገልበጥ ገልበጥ አድርገን
ልክ እንደ አፋኝ በስተመጨረሻም በእንጀራ ነበረ ክድን ያደረግኩት ማለት ነው። ለምግብነት ደርሶ እንግዲህ በዚህ መልኩ እየተመገብኩኝ ነው። ውድና የተከበራችሁ ቤተሰብ እንግዲህ በዚህ ማዕድ ላይ ሀሳብ አስተያየት ካላችሁ በኮሜንት አጋሩ። ስለምታበረታቱኝ አመሰግናለሁ። በቀጣይ ክፍል ደግሞ በሌላ ስራ እስክመጣ ድረስ ባይ ባይ።